ስታድጊ ይገባሻል ከተባልኩኝ ነገሮች ውስጥ ማለት ነው። እስካሁን የገባኝ ነገር ብኖር ምንም አልገባኝም። ምንም ነገር አልገባኝም። የምር ህይወት ገብታኝ አታውቅም። ሁሌም ግራ እንዳጋባችኝ ነው። የምር ነው። አሁን ደስታ ምን አይነት ነው፣ ሀዘን ምን አይነት እንደሆነ ራሱ ግራ ገባኝ። እግዚአብሔርን በቃ ከሀገር መውጣቴ የጠቀመኝ ለአንድ ነገር ብቻ ነው። እሱም ምንድነው? ብቻዬን ለማውራት በቃ ብቻዬን አወራለሁ፣ ብቻዬን እስቃለሁ፣ ብቻዬን አለቅሳለሁ፣ ብቻዬን እቅዳለሁ፣ ብቻዬን እቅዴን አፈርሳለሁ። እግዚአብሔርን ራሴን አጽናናለሁ፣ ራሴን ተስፋ አስቆርጣለሁ፣ በራሴን በሳጫለሁ። መልሼ ደግሞ ራሴን አረጋጋለሁ። ኧረ በስመ አብ! ምንም ውቅጥቅጡ የማይታወቅ ነገር ውስጥ ነው ያለሁት እግዚአብሔርን እንጂ እኔ እንጃ። እኔ እንደው ከሀገር በመውጣቴ ቀይሬዋለሁ፣ አሻሽዬዋለሁ ወይንም ደግሞ ወደፊት ይሻሻላል የምለው ነገር ምንም የለም። ምንም ማለት ነው። ሀገር በመልቀቅ በመሰደድ መቀረፍ ምንም ችግር የለም። የምርን የትም ቦታ ብትሄዱ ያለባችሁ ችግር ተከትሏችሁ ነው የሚሄደው።